አንድ ነፍሰ ጡር እናት በእርግዝና ክትትል ጊዜ ሐኪም ቤት ስትሄድ ማግኘት ካለባት ዋና ነገሮች መካከል ዛሬ እናያለን። ሰላም ጤና ይስጥልኝ። ዶክተር በድሪ አህመድ እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ከዌል ስፕሪንግ መልቲ ስፔሻሊቲ ማዕከል። እነኚህም ነገሮች አንደኛ አይረን እና ፎሊክ አሲድ ነው። አይረን ለምንድን ነው የሚጠቅመው? አንዲት እናት በእርግዝና ጊዜ ተጨማሪ ደም ማነስ እንዳይዘትና ከዚህ በፊትም ደም ማነስ ካለባት ከደም ማነስ እናትየውን ለማከም ነው። ሁለተኛው ደግሞ ፎሊክ አሲድ የምንሰጠው አይዲያሊ ፎሊክ አሲድ አንዲት እናት መውሰድ ያለባት ከማርገዟ በፊት 1 ወር አስቀድማ ነው። ነገር ግን እስከ 3 ወር ይቀጥላል። ይሄም ለምንድን ነው የሚጠቅመው? የተለያዩ የአፈጣጠር ችግሮች እናትን እንዳያጋጥማት ያደርጋል። ሁለተኛው ደግሞ ክትባት ነው። ክትባትም በአንድ እርግዝና 2 ነው የሚሰጠው። ይሄም የመጀመሪያው ከተሰጠ የሁለተኛው ከ1 ወር በኋላ ይሰጣል። ይሄም የተለያዩ የቴታነስ በሽታ ልጁ ከተወለደ በኋላ ለዚህ እንዳይጋለጥ ያደርጋል። ሶስተኛ የምንሰጣቸው መድኃኒት ከ3 ወር በኋላ የኮሶቲል መድኃኒት ለእናቶች ይሰጣል። ይሄም በተለያዩ ጊዜ እናቶች ላይ ደም ማነስ ስለሚያመጣ በእርግዝና ጊዜ አንዲት እናት ከ3 ወር በኋላ ማግኘት ከምትገባት አገልግሎቶች አንዱ ነው። እነኚህን አገልግሎቶች በእርግዝና ጊዜ በአቅራቢያቸው በሚገኙ ጤና ተቋማት አንዲት እርጉዝ እናት ማግኘት ይኖርባታል። እንዲሁም እነኚህን አገልግሎቶች በዌል ስፕሪንግ መልቲ ስፔሻሊቲ ማዕከል ማግኘት ይችላሉ።